وبركاته بسم الله الحمد لله والصلاة والسلام على رسول الله ودنا يتكبراتشو مسلمون دموچنا እህቶቼ እንደምን ሰነበታችሁ አልহামዱሊላህ እኔ በጣም ደህና ነኝ ከአንድ ጥያቄ ጋር ነው ወደ እናንተ የመጣሁት ወደ መርየም አለይሃ ሰላም ኢሳን አለይሂ ሰላም በድንግልና እንድትወልድ ሊያበስራት የመጣው መላእክታው ጅብሪል ነው ብለን እኛ ሙስሊሞች እናምናለን ምንድነው ማስረጃችሁ ተብለን ተጠይቀናል ቁርአን በሱረቱ መርየም ምዕራፍ 19 ቁጥር 16 ላይ ወዝኩር ፊል ኪታቢ መርየም ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ በመጽሐፍ ውስጥ መርየምን ማውሳት ይላል ከቤተሰቧ ወደ ምስራቃዊ ስፍራ ባገለለች ጊዜ ርቃ በሄደች ጊዜ ፈተኸዘት ሚን ዱኒሂም ሒጃባ በርሷና በህዝቦቿ መካከል መጋረጃን አደረገች فأرسلنا إليها روحنا فتمثل لها بشرا سويا ودرسوم منفساچنن لاكنو لرسوم تككلኛ ሰው ሆኖ ተመሰለላት ይላል እንግዲህ ባፈጣጠሩ መልአክ የነበረው ጅብሪል አለይሂ ሰላም ወደ መርየም ሲመጣ በሰው ተመስሎ መምጣቱን እዚህ ላይ እናያለን ታዲያ ጥያቄዎቻችን ምንድነው የሚሉት فأرسلنا إليها روحنا ወደርሷም መንፈሳችንን ላክ ነው ይላል እንጂ ጅብሪል ብሎ አልተናገረም ወይ ደግሞ መልአክ ነው ብሎም በአረብኛው መለክ ወይም በጀምዕ በፕሉራል ተርሙ መላእክታ ብሎ አልገለጸውም ስለዚህ ጅብሪል ነው ወይም መላእክታ ነው ቢል ማስረጃ የለም ይሉናል ሁለት እንግዲህ ምላሾች ይኖሩናል ሩሃና መንፈሳችን የተባለው ጅብሪል አለይሂ ሰላም ወይም ደግሞ ከመላእክታ ወገን መሆኑን በሁለት መንገድ መመለስ ይቻላል አንደኛ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 45 ላይ إذ قالت الملائكة ملائكة ያሉትን አስታውስ ይላል يا مريم إن الله يبشرك بكلمة منه مريم ሆይ አላህ ከርሱ በሆነው ቃል ያበስርሻል اسمه المسيح عيسى ابن مريم ስሙ አልመሲህ ዒሳ የመርየም ልጅ ተብሎ የሚጠራን እንደምትወልጂ ያበስርሻል ማን ነው ይሄን ብስራት ከጌታዋ ዘንድ እንደሚመጣላት ሚነግራት ملائكة جبريل عليه السلام قالوا من سلميل إذ قالت الملائكة ملائكة يالوتنا استوصلال يو إطلاق الجمع يبوزو قطر يبرولار ترمن على المفرد نتقلالو هنا أكال ببوزو قطر سيامي مطرات بعربية قوانقوا هقيت لمدنا تادا الزاقا فأرسلنا إليها روحنا ودرسوا منفساتنا لاكنو يتبالونا لجاب الصلاة بزيب سورة آل عمران ከመላእክታ ወገን መሆኑ ከተነገረን እንዴት ነው ወደ መርየም የመጣው መልአክ አይደለም የምንለው በሱረቱ አሊ ኢምራን ተብራርቷልና ይሄ አንደኛ ነው ሁለተኛ እስቲ ከዚህ ደግሞ ሰፋ ያለ ጠንካራ ምላሽ ልስጣችሁ ቁርአንን ወደ ነቢያችን አለይሂ ሰላቱ ወሰላም ይዞት ከአላህ ዘንድ የመጣው ማን ነው ጅብሪል ነው አይደል ምክንያቱም ቁርአን በሱረቱል በቀራ ምዕራፍ 2 ቁጥር 97 እስከ 98 ያለውን ስታዩ قل من كان عدوا لجبريل ለመልአኩ ጅብሪል አለይሂ ሰላም ጠላት የሆነ ሰው ካለ ከናንተ ውስጥ በቁጭት ይሙት በላቸው ጠላትነቱ ራሱን እንጂ ጅብሪልን አይጎዳውም ጅብሪል እንደሆነ فإنه نزله على قلبك بإذن الله ይህንን ቁርአን በአላህ ፍቃድ ባንተ ልብ ላይ ከፋፍሎ አውርዶታል አለ ከዚህ የቁርአን አንቀጽ ተነስተን ጅብሪል አለይሂ ሰላም ቁርአንን በሳቸው ላይ ያወረደ እንደሆነ እርግጠኛ መሆን ይቻላል አይደል ታዲያ በሌላ ስፍራ ግን ሱረቱ النحل ምዕራፍ 16 ቁጥር 102 ላይ ይሄንኑ ቁርአን ያወረደው ግን ማን ነው ብሎ ነው የሚነግረን ቁል ነዘለሁ روح القدس من ربك بالحق ከጌታህ ዘንድ በእውነት የተመላ ሲሆን ቅዱስ መንፈስ ይዞት ወረደ ነው ያለው ጅብሪል አላለም መላእክታ አላለም روح القدس ማለቱን አስተውሉ ሱረቱ الشعراء 26ኛ ሱራ ከቁጥር 192 ጀምሮ ደግሞ ስታዩት وانه لتنزيل رب العالمين نزل به الروح الامين ይህ ቁርአን ከዓለማቱ ጌታ ከአላህ የተወረደ ነው ታማኙ መንፈስ ነው ይዞት የወረደው على قلبك ባንተ ልብ ላይ ያለ አየቱ ይቀጥላል ታዲያ በእነዚህ ሁለት ክፍሎች ሱረቱ النحل እና ሱረቱ الشعراء ላይ ቁርአንን ይዞት የወረደውን በሱረቱ البقرة በጅብሪልነቱ የተገለጸውን መልአክ በሌላ ስፍራ ግን ማን ብሎ ጠራው روح القدس ቅዱስ መንፈስ እንደዚሁም روح الامين ታማኙ መንፈስ ብሎ ጠራው ነገር ግን አሁንም የጅብሪል ወስፍ ነው ማለት ነው ልክ እንደዛው በሱረቱ አሊ ኢምራን ቁጥር 45 ላይ ወደ መርየም የመጣውን መልአክ መሆኑን إذ قالت الملائكة በሚለው ቃሉ የገለጸው አላህ
ሱረቱ መርየም ላይ ፈአርሰልና ኢለይሃ ሩሐና ወደ እርሷም መንፈሳችንን ላክነው ቢል ያው ጅብሪል ዓለይሂ ሰላም መሆኑን እርግጠኛ ሆኖ መረዳት ይቻላል ማለት ነው። የግድ ጅብሪል ተብሎ አልተጠቀሰም፣ መልአክ የሚል ቃል የለም ተብሎ አንድ አየት ላይ ተንጠልጥሎ ሹብሃት ለመጣል መሞከር ነገ ትልቅ ዋጋ ሊያስከፍለን ይችላል። አኺረን እንዲህ አይነት አመለካከት ያላቸው ሰዎች ጅብሪል አይደለም እንኳ ካሉ ማን ነው ብለው ነው የሚያምኑት ታዲያ? እንዲሁ ጥያቄ የሆነ ሹብሃት ጥሎ መሄድ ነው ወይስ ትክክለኛው ይሄ ነው የሚል ምላሽ አላቸው? መልስ ከሌላቸው ዓላማቸው ብዥታ ለመጣል ይሆናል ማለት ነው። አላህ ከሹብሃትና ከሹብሃት ፈጣሪዎች ይጠብቀን፣ እነሱንም ልብ ይስጣቸው። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።